ቲክቶክ ታዳሚዎቻችን ዛሬ በአቶ ሃምሳ አለቃ አዳነ ወልዴ ቤት እንገኛለን። ሃምሳ አለቃ አዳነ ወልዴ የደርግ ሰራዊት ነበሩ። ለረጅም ጊዜ አገልግለዋል። 51 ዓመት ያክል አገልግለዋል። አሁን ላይ ደግሞ በጣም አቅመ ደካማ ሆነው የሚረዳቸው ሰው የለምና ቤታቸው ውስጥ በጣም ችግር አለና እኔም በአካል ቤታቸው መጥቼ ያለውን ችግሩን ለመርዳት ሞክሬያለሁና ከራሳቸው አንደበት የሚሉትን ነገር እንስማና ወደ እናንተ መጣለሁ። እንደምታየው የጊዜው ሁኔታ ከሰው ጋር ማጥጋጋንም እንጂ ብዙ ዘመን ነበር። ጎረቤት ብዙ ዘመን ልጆች ነበሩ፣ ጓደኞችም ነበሩ። አሁን ግማሹ በሞት ለየኝ፣ እኔ ብቻ ቀረሁ። ይኸው የገፋው እኔ ብቻ ነው የቀረሁት። እንግዲህ 1960 ነው የመጣሁት ለጀልዴ ግን ወደ 50 ምናምን ነው የሄደው። ይሄ ሁሉ ጦርነት ሲገፋበት ነበር። መቼም በዛ ሞት አላገኘም እንጂ ስለነበር በዚህ አቅታ ነበር። አሁን ደግሞ ግን እኔ እንደዚህ ከምታደርገኝ ከሚያደርገኝ ሁሉም ታቦት መጀመሪያው ከጓደኞቼ ጋር በሞት አንድ፣ አሁን ደግሞ እዚህ ስቃይ እስከምገባ በሞት አንድ። ምክንያቱም እንደምታውሰው በፍቅር ነው የምትሄደው፣ እኔም በፍቅር ነው የምሄደው። ውሃ ማን ያቀርባል? ቤት ማን ይጠርጋል? ቤትስ ማን ይሄዳል? እሺ ከዚህ አሁን ለሰፊው በተለይ ደቦራ በተቻላችሁ መጠን ያኛ አቅም ያለንም መታችሁ ጎብኙ እዩ። እነዚህ ልጆችም ከኛ ጋር የሚባክኑት እያዩን ነው። ስለዚህ እናንተ ማየታችሁ የምታደርጉን ነገር አድርጉልን። አገራ የቦርና ነው። ሁሉ ነገር ይቸግረኛል። ምንም የሚጠቅመኝ ነገር የለም። ዛሬ ቡና በሰጣችሁኝ ዛሬ ቡና ጠጣ። በስንት ጊዜ በወር ቡና ጠጣሁ። አባትዬ ዛሬ እግዚአብሔር ይስጣችሁ ቡና ሰጣችሁኝ ጠጣሁ። ሌላ ምን አለኝ? ምንም የለኝም። ልጅ የለኝ የሚረዳ ምን አለኝ ብላ ነው